ከለውጡ በፊት እዚህ ተገኝቼ በሶማሌ ክልል ባሉ ዞኖች ወረዳዎች ተንቀሳቅሼ ብዙ ነገር ለማየት ሞክሬያለሁ። በወቅቱ ሶማሌ ክልል እዚህም እዚያም ጥይት የሚተኮስበት ቦምብ የሚፈነዳበት በአጠቃላይ ህብረተሰቡ የጸጥታ ችግር ውስጥ የነበረበት የሰላም ጥያቄ ሁነኛና አንገብጋቢ የነበረበት የልማት ጥያቄ በተለይ ደግሞ የመሰረተ ልማት ጥያቄዎች የኤሌክትሪክ የመንገድ ተደራሽነት ችግር በጣም ህብረተሰቡን ያንገበገበበት በወሳኝነት ደግሞ ፖለቲካዊ የሆነ የሶማሌ ክልል ህዝብ ጥያቄ ፖለቲካዊ የሆነ ራሱን በራሱ በነጻነት የማስተዳደር እና አካታችነት አልተካተትኩም በአገር ግንባታ ሂደት ውስጥ እኔ እኩል እየተሳተፉ አይደለም በፖለቲካው እኩል እየተሳተፉ አይደለም የሚለው ጥያቄ ከፍተኛ ጥያቄ ነበረበት ሁኔታ ነው የነበረው። እነዚህ ጥያቄዎች ባልተመለሱበት ሁኔታ የሶማሌ ክልል አስተማማኝ ሰላም ማስፈን አልተቻለም ነበር። እኩል በመሳተፉ ክልሉን ያለማንም ጣልቃ ገብነት በራሱ በተሟላ ሁኔታ በነጻነት ማስተዳደር በመቻሉ ሶማሌ ክልል ዛሬ ለማንኛውም የኢትዮጵያ አካባቢዎች አራያ የሚሆን የሰላም ተምሳሌት የሆነበት ከየትኛውም ጫፍ ሰሞኑን እንደተመለከትነው ባለፈው መጥቼ እንደተመለከቱት አሁንም እያየው ያለውት እኔ በፊትም አሁንም ሳነጻጽረው ከዶላዶ እስከ የትኛውም ጫፍ አካባቢ መንቀሳቀስ ይቻላል። ከደወሌ እስከ ሞያሌ ሰላም ነው። አሁን ሶማሌ ክልል የትኛውም ቦታ ላይ ሶማሌ ክልል ላይ ዛሬ ያለምንም የጸጥታ ስጋት ሰው በየትኛውም አካባቢ ውሎ ማደር መንቀሳቀስ ይችላል። ይሄን ተመልክተናል። ይሄ ዝም ብለን ስንመለከተው ቀላል ይመስላል። በሶማሌ ክልል ውስጥ በጣም ከፍተኛ መሰረታዊ የሆነ ለውጥ ነው የመጣው። ይሄ የመጣው የሶማሌ ክልል ህዝብ ቁጭ ብሎ መክሮ ለሰላሙ በሰጠው ዋጋና ያገኘውን ፖለቲካዊ ፋይዳ በአግባቡ ተጠቅሞ ለመልማት ባሳየው ከፍተኛ ቁርጠኝነት ነው። በሁለተኛ ደረጃ የሶማሌ ክልል ህዝብ የልማት ጥያቄ ነበረው። እነዚህ የልማት ጥያቄዎች እየተፈቱለት እንደሆነ ከተማው እንደዚህ ለምቷል፣ ውብ ሆኗል፣ ጽዱ ሆኗል። የጅጅጋ ከተማ አሁን እየተመለከተን ያላቸው አጠቃላይ የክልሉ መንግስት እያለማቸው ያላቸው የህብረተሰቡ ተሳትፎ ስናየው በከፍተኛ ደረጃ ወደ ላቀ ደረጃ እየተሸጋገረ ያለበት ሁኔታ ነው ያለው። ይሄ አሁን ያለንበት ቢሮ እኔ እዚህ ቢሮ ለመስራት ሞክሬ ያለው እዚያ መጥቼ እዚህ ወደ 10 ክፍል ማይሞሉ በጣም እጅግ ጠባብ የሆኑ ቪላ ቤቶች ትንሽ በጣም ጽዳት የሚጎላቸው ቢሮዎች ነበሩ። የክልሉ የፓርቲ ጽህፈት ቤት ቢሮ የነበሩ ናቸው። ዛሬ የሶማሌ ክልል ይሄን የመሰለ ደረጃውን የጠበቀ ህንጻ የፓርቲ ህንጻ ገንብቶ ፖለቲካዊ አመራር የሚያስችል ሁኔታ ፈጥሯል። ይሄ ትልቅ ድል ነው።